Yo, what's good, family? This is Fami. Everybody, how doing? How was the week? እኔ ጋር ምንም አይልም ስላችሁ አሪፍ ዊክ ነው so I'm not gonna fucking win in this week again so ይሄ ነበረ ሳምንቱ እዚህ ጋር እዚህ ጋር ይሄ ሰኞ ነው እዚህ አርብ መጨረሻ ነው so by the way ማርኬት ፎርዝ ኳርተር ስለሆነ በጣም እንትን እየሆነ ነው so I'm just trying to be patient ለመሆን እየሞከርኩ ነው በተቻለኝ አቅም ብዙዎችን አቮይድ እያደረጋለሁ እያልኩ ዊኖቹንም በዛው ልክ አቮይድ እያደረኩ ነው ብቻ አሮን ነው ምን እየተፈጠረ እንዳለ ጀስት ሁሌ ማርኬት ያው በተመሳሳይ መልኩ ነው እንትን የሚያደርገው ግን በዚህ ሁለት ሶስት ሳምንት የተለያዩ ባህሪዎችን እያሳየ ነው ሰው ሜቢ ፎርዝ ኳርተር ሊሆን ይችላል በሚለው እንይዘዋለን ብቻ አሪፍ ዊክ ነበረ እንዴት ዊኩ እንዳሳለፍኩ ላሳያችሁ ሰው ያለፈው ዊክ እዚህ ጋር አካባቢ ነበር ያለቀው የታለ ይሄ ቲውስዴይ ነው ይኸውና መንደይ እዚህ ጋር ነው እዚህ አካባቢ ነው የጀመርነው ሰው መጨረሻ አርብ ዕለት ሰኞ ዕለት ምን ነበር ስጠብቅ የነበረው በጣም እንትን ከመሆኑ የተነሳ ላሳያችሁ በጣም ኦብሰስ ሆኜ ነበረ የላይኞቹን ሴልስ ሊኩዊዲቲዎች በጣም እንዲያጸዳ እነዚህ ሴልስ ሊኩዊዲቲዎች በጣም እንዲያወጣልኝ በጣም ፈልጌ ነበረ ግን የዛኔ እንትን ሊል አልቻለም ሰው ከነዚህ ይልቅ እዚህ ጋር ያለውን ሴልስ ሊኩዊዲቲ ነበር ማውጣት ፈልገው ሰው መቶ የኛውን ሴልስ ሊኩዊዲቲ ካረገ በኋላ ምን አሰብኩ በቃ ከዚህ በኋላ የኛውን የሚሄድ እዚህ ጋር እንደምታዩት ብዙ እንደ ቼንጅ ኦፍ ካራክተር ቆጥሬው ዋናው ቢግ ታይም ፍሬም ላይ ይህን ቴክ አውት ካረገ በኋላ ቀጣዩ ሊኩዊዲቲ የሚሆኑት እነዚህ ናቸው ዶዶን ሊኩዊዲቲዎች የሚሆኑት ብዬ አስቤያለሁ እና ደግሞ እዚህ ፌር ቫልዩ ጋር ላይ እንትን ሲል ጭራሽ ይሄን ብሬክ ሲያደርገው በቃ ይሄንን ሎ እንደ ማኒፕሌሽን እንዲጠቀምልኝ ቆይ ዙም በደንብ አድርጌ ላሳያችሁ ድሮዳውን ወደ ባይ ስለሆነ ይሄኛውን ሎ እንደ ማኒፕሌሽን እንዲጠቀምልኝ ነበር የፈለኩት ሰው ልክ እንደምታዩት 930 እዚህ አካባቢ ነው ኦፕን ነው ያው 930 ልክ እንደተከፈተ ምንድነው ያደረገው በዊክ ወረደ እዚህ ጋር ምንም የለም ምንም ወረደ እና የሊኩዊዲቲ ቴክ አውት አደረገው ልክ ቴክ አውት እንዳደረገው 5 ሚኒት እና 15 ሚኒት ላይ I was expecting በቃ ይሄ ነገር አሪፍ ይሆናል ብዬ ነበር ያሰብኩት እንግዲህ ኔትወርክ ትንሽ አዛ እያደረገ ነው just forget it ከዛ ይኸው እንደምታዩት ምን ነበር ስጠብቅ ነበር ልክ ኦፕን ተደርጎ ይሄኛውን እንደውም አስተውሳለሁ ኤቨሪባዲ በቃ ለሴል ነበር ምቹን ያውዝ ዋይፋይም እያስቸገረኝ ስለነበረ ልክ ይሄንን ሊኩዊዲቲ ቴክ አውት እንዳደረገው እዚህ አካባቢ ነበር ኢንተር መግባት የነበረብኝ ግን ሳልገባው ይሄ እንደ ማርኬት ስትራክቸር ቆጥሬ መጥቶ እዚህ ጋር ነው የገባሁት እዚህ ፌር ቫልዩ ጋፕ ላይ ማለት ነው ግን እሱ ምን አድርጓል ከዛ በፊት ኤንኤስኤምቲ ሲጀመር አላየሁትም ነበረ ከኤስፒኤክስ 500 ጋር ኤስኤምቲ ሰራ ከዛ ይሄውና ማርኬት ስትራክቸር ሽፍቱ ኢንሳይድ ሊኩዊዲቲ ይሄው ይሄ ፌር ቫልዩ ጋር ኢንተር ተደርጎ እስከ ሲል ወርታች በጣም ዳውን ሙዝ ነበረ ግን እኔ በጣም በቃ በጣም ግሪዲ ሆኜ ነበር አጣታይም ከዛ ይሄንን ባይ ገባው ከዛ እስከዚህኛው ሃይ ነበር አጣር እያደረኩ የነበረው ግን አሉንም ሰው ይሄኛውን ትሬድ ሉዝ አላረግንበትም ሰው መጀመሪያ እንዲህ ነበር ያደረግነው ኤስኤሉን ከዛ ፕራይስ እዚህኛው ላይ መጥቶ ሪያክት ማድረግ ብሎ መንገጃገስ ሲጀምር አልተመቸኝም ነበርና ወደዚህኞቹ ሁሉ አስጠጋውት ሰው ስንት ግማሽ $20 ምናምን ነው ስለዚህ 0.2% ምናምን ነው ሉዝ ያደረግነው ሰው ስናቲንግ በጣም ሰው ቀጣይ ወደ ማክሰኞ ሄድን ሰው ፕራይስ እንደምታዩት እኛን እንትን ካለ በኋላ ሰው ዳውን ፉሉን ጀመረ ቀጠለ ሰው ልክ ከዛ ማክሰኞ ደግሞ ምን ተፈጠረ ይኸውና ማክሰኞ በቃ ባይሲ ሴል እንደሆነ አውቃለሁ የፌር ቫልዩ ጋር ሪስፔክት ተደርጓል ብሪክ ስትራክቸር አለ ሰው ቀጣዩ ሊኩዊዲቲ እንደሚሆን ይሄ አውቃለሁ ከዛ እዚህ ጋር ታች የነበሩ ሊኩዊዲቲዎችም አሉ ይሄው እዚህ ጋር የነበሩ ሊኩዊዲቲዎች አስቻቸው ነው ቆይ ባየርሲ ሴል እንደነበር አም ሪሊ ሹር ግን ምን አረገ ፕራይስ ላሳያችሁ ይሄው እዚህ ጋር ባየርሲ ሴል እንደሆነ አውቃለሁ ይሄኛው ነው ቀጣይ ሊኩዊዲቲ ስዊፕ ይሄ ነው ቀጣይ ሊኩዊዲቲ ግን 5 ሚኒት ላይ ምን እንዳደረገ ላሳያችሁ ሰው ባየርሲ ሴል ነው ይሄ የሐሙስና የዓርብ ናቸው ተዋቸው ፎርጌት እንመጣበታለን it might be
ረጅም ደቂቃ ሊሆን ይችላል እስከዛሬ ከሰራናቸው ቪዲዮዎች፣ ግን ኖርማል ነው። ቺል እያደረግን በደንብ ለሚ ኤክስፕሌን ማ ጆርናል። ሶ ከዛ ይኸውና ማክሰኞ ሴል ልክ እዚህ አካባቢ ነው 9 ፒኤም ኦፕን የተደረገው። ይሄኛው ለንደን ሃይ ነው። እኔ ምን ኤክስፔክት እያደረኩ ነበር? ቀጣይ ድሮ ይሄ እንደሆነ አውቃለሁ። ስለዚህ ምንድን ነበር ስጠብቅ የነበረው? ፕራይስ ከዚህኛው ማኒፕሌሽን ይልቅ እዚህኛው ለንደን ሃዩ ላይ ማኒፕሌት እንዲያደርግልኝ ፈለግኩ፣ እዚህኛው ፌር ቫልዩ ጋፕ ላይ ማለት። ፕራይስ ግን ምን አደረግ? ልክ ወደ ላይ ሲወጣ በቃ ይወጣል ብዬ እየጠበቅኩ ነበር። እየጠበቅኩ ይሄኛውን ሎ ብቻ ማኒፕሌት አድርጎ ስለወረደ፣ እኔ ደግሞ ይሄኛውን ሃይ ይሄኛው ብሬክ አድርጎ ቢሆን ኖሮ ኤስኤምቲ ይሰራልኝ ነበር። እዛ ጋር ጭራሽ ራሱ አልደረሰም። ሁለቱም ኢንተርናል ሃዩን ቴክአውት ስዊፕ ካደረገ በኋላ ዳውን ፉሉን ጀምሯል። ማክሰኞ ምንም ነገር ማድረግ አልቻልኩም። ለምን? ማኒፕሌሽንን ከዚህ ጋር ነበር ስጠብቅ የነበረው፣ ኮንሳልቴሽን ማኒፕሌሽን ዲስትሪቢዩሽኑን ማለት። ግን ማኒፕሌሽኑን ሳይጨርስ ነው የሄደው። ምንም ማድረግ አልችልም። በጣም ደግሞ ከሚያናዱ ቀናቶች ምንድነው? ሮብ 9:30 ይሄ ነው። ሮብ ምን እንደተፈጠረ በአጭሩ እንገራችሁ። ሮብ ኤፍኦምሲ ዴይ ነው። ስለዚህ ሁል ጊዜ ደግሞ ኤፍኦምሲ ዴይ ላይ ምንድነው ጠዋት ትሬድ አይደረግም። ሞስት ኦፍ ዘ ታይም ታውቁታላችሁ። ጠዋት ትሬድ አይደረግም። አፍተርኑን ነው ትሬድ የሚደረገው ፒኤም ላይ። እኔ ምን ማድረግ ጀመርኩ? አረ ዛሬ እኮ ኤፍኦምሲ ነው፣ በቃ ጠዋት ብዙም ማርኬት አይንቀሳቀስም ምናምን ብዬ ኢግኖር ሰጮት የኤኤሙን ትሬድ ማለት ነው። ኤም ማታ ትሬድ አደርጋለሁ ምናምን ብዬ ኤኤም ይኸውት ያሳየውን ቮላታሊቲ ላይክ እዚህ ጋር ያሉትን ማኒፕሌሽኖች ስዊፕ አደረገ። ያው ኢንቨርሽን ፌር ቫልዩ ጋፕ እዚህ ጋር ኢንተሪ ነበር፣ ቡም አደረገው። ግን የሮቡ አመለጠኝ። በቃ ኢግኖር አድርጌው ኤፍኦምሲ ላይ ነው። ስለዚህ ማታ ትሬድ አደርጋለሁ። ከዛ ልክ ማታ ካመለጠኝ በኋላ ማታ ምን አይነት ትሬድ ፈለግኩ? እንዳለ እንደምታዩት ባይሳይድ ሊኩዲቲ እንዳለ ይሄኛውን ኢንጂኔት ሊኩዲቲ እንዳለ በአንዴ ስፓይክ አድርጎ ሂት አድርጎታል ወይም አስወጥቶታል። ያንን ካስወጣው በኋላ ምን መጠበቅ ጀመርኩ? እንዳለ ስፓይክ አስወጥቷል። እዚህ ጋር ምን አሉ ደግሞ ስታያቸው እንዳለ እዚህ ጋር ምን አሉ? ቢውልድ አፕ የተደረጉ ሊኩዲቲዎች አሉ። ወደ ላይ ሊኩዲቲ ካስወጣ በኋላ ወደታችን ነው የሚመጣው። ኦልሞስት ግልጽ ነው። ግን እኔ ምን ማድረግ ጀመርኩ? እንዳለ አስወጥቷል። እነዚህ 15 ሚኒት ላይ እና 1 አወር ላይ ፌር ቫልዩ ጋፕ ናቸው ያሰመርኳቸው። በቃ እዚህ ጋር ጨርሷል። ይህም ፌር ቫልዩ ጋፕ ወይም ፌር ቫልዩ ጋፕ ተጠቅሞ እነዚህም ቢያንስ እስከዚህኛው ሊኩዲቲ ድረስ ይሄድልኛል ብዬ ማሰብ ጀመርኩ። ከዛ በደንብ ዙም አድርጌ ኤፍኦምሲ ኒውስ የወጣው እዚህ አካባቢ ነው ኒውስ የወጣው 14 ሰዓት ማለት ነው። 14 ሰዓት ላይ ይሄን ኤስኤምቲ ሰራ። ይሄኛውን ብሬክ ኦፍ ስትራክቸር ሰጠ። ከዛ እዚህ ጋር ምን ማድረግ ጀመርኩ? ሜቢ አይ ሃቭ ዘ ኦፖርቹኒቲ ቱ ትሬድ። ግን ልክ 14 ሲሆን ስፓይክ ምንም አይነት ስፓይክ አላየውም። ስለዚህ በጣም እርግጠኛ አልሆንኩበትም። ግን ዝም ብዬ እዚህ ጋር ልክ የኛውን ነገር ስፓይክ እንዳደረገው ኢንተር አደረኩ እዚህ ጋር። ከዛ ምንም ስላልተመቸኝ የፈጠነ ብሬክ ኢቭን አደረኩት። የፈጠነ ነው የምልህ፣ ትንሽ ልክ 10 ቲክስ ነው አልሄደም። የፈጠነ ብሬክ ኢቭን አደረኩትና ተውኩት። በቃ ምንም አልተመቸኝም ነበር። ልክ እንደዛ እንዳደረኩት ፕራይስ መጣና ስፓይክ አፕ አድርጎ ሙቭመንቱን ቀጥሏል። አንዳንድ ጊዜ እንደዚህ ይፈጠራል። ኤኤሙን ኢግኖር አድርገህ አለማድረግ ነው። አሁን ከዚህ በኋላ የተረዳውን ነገር መቼም ቢሆን ኤፍኦምሲ ነው ብዬ ኤኤሙን ፒኤም አለማድረግ። ሞስት ኦፍ ዘ ታይም ግን የሚያደርገው እስከዛሬ እኔ በማውቀው ኤክስፒሪያንስ ጠዋት ላይ ልክ ማርኬት ኦፕን እንደሆነ ኮንሳልቴት ያደርግና ቢውልድ አፕ ያደርጋል። ኤፍኦምሲ ላይ ግን ማኒፕሌሽን ጆርናሎች ስላሉ አይ ኖ ማይ ፋኪንግ ትሬድ ምንም መስሎ አይታየኝም። ከዛ እንዳለ በማታ እንደዚህ ተሰቅሎ አደረ። የሐሙሱ ነው ምንም ግራ የገባው ቻርት እና ይህንን እየሰማው ነበረ። ቢግ ክራይስ ነው በጣም ብዙ ሰው ራሱ እንትን አድርጓል። ኦልሞስት በጣም የወረደው እያያችሁት ነው ላይክ። እና ብዙ ሰው ራሱ በዚህ ሴል ሙቭመንት በጣም ሊኩዊዴት ሆኗል። እኔ የዛኔ ምን እያደረኩ ነው? ጀስት ቺሊንግ አራውንድ ለምን እንደሆነ አላውቅም። ለምሽይ እንዳለ ይሄ ባይሳይድ ሊኩዊዲቲ እንዳለ ቴክ አውት ተደርጓል። ከዛ ያው ወደ ሴል እንደሆነ ታውቀዋለህ። ለምን 1 አወር ላይ ምናምን ሙቭመንቱን እያሳየ ነው። ወደ እንትን ፌር ቫልዩ ጋፖች እንዳለ ጥሎን ሄደው እንዳለ እንትኖች አሉ። ቆይ ያሳያችሁ። እያያችሁት ነው። እዚህ ጋር ራሱ መቶ ኤስኤምቲ አልሰራም። ሜንቴ ካላደረገም ፓርሻል ፌክ ያደረገው እነዚህ ሊኩዊዲቲዎች ናቸው። ስለዚህ ኤስኤምቲም አልሰራም። ልክ ይሄኛውን ባይሳይድ ሊኩዊዲቲ ቴክ ካደረገ በኋላ ምንም there is no reason like ይሄኛው ራሱ 4 አወር ድጋሚ ፑሽ አድርጎት ነው ልንል እንችላለን። ግን እና
ይህን ትሬድ ያልገቡበት ምክንያት ልንገራችሁ በስንሹ። ሰው ምንም ሪዝን አልነበረኝም ኢንተር የማድረግ ሰው ልክ እንትን ከማለቱ በፊት ላሳየች ላይክ ማርኬት ኦፕን ተደርጎ አይደለም ራሱ እንደዚህ ባምፕ ያደረገው። ማርኬት የታለ ኢንዲኬተሩ ላብራና ላሳየችው። እንደምታዩት ያው ሮብ እንደዚህ ያለፈ ፒኤሙን እንትን አደረገን። ኤዣን ሎው ከዛ ምንድነው የምትጠብቁት? ኤዣን ሀያ አለ፣ ኤዣን ሎ አለ። ሀዮቹ አብዛኞቹ ቴክ ተደርጓል፣ ሎም ቴክ ተደርጓል። ግን ያው ቀጥታ የሚሆነው እንደዚህኛው ሎ እንደሆነ ግልጽ ነው። ከዛ እዚህ ጋር ፊል ያልተደረጉ ፌል ቫልዩ ጋፖች አሉ ምናምን፣ እዚህ ጋር ያሉ ሊኩዊዲቲዎች አሉ። ኦል ደ ዌይ ደግሞ እስከዛሬ ስናሰምራቸው እነዚህ እዚህ ሰዓት ቴክ አውት ያደርጋቸዋል ብለን የምናሰምራቸው ሊኩዊዲቲዎች ነበሩ። ልክ ላይክ አይ ዋዝ ኤክስፔክቲንግ ቱ ረሴል ግን ምን አይቼ እገባለሁ እዚህ ጋር ምን አለሽ? አሁን ኢቭን ወደ ታች ወደዚህ ጋር ሴምት ያልሰራ እዚህ ጋር ቴክ አውት አደረገ ምንም አይቼ ልገባ አልችልም። በቃ ልክ ደግሞ እንትን ሲዘጋው በቃ ከዚህ በኋላማ ወዴት ይሄዳል እና እያልኩ እንደምትት ልክ ኒውዮርክ የቱ ጋር የተዘጋው ኒውዮርክ ይኸውና እዚህ ጋር ልክ ሶስተኛው ሙንት ላይ ተዘጋ ማርኬት እዚህ ጋር ከዚህ በኋላማ ተዘጋ ምን አደርጋለሁ ስል ሉክ ደ ፋክ ሃፕን ቢስ ክራይሱ በቃ በጣም ድብልቅ አድርጎት ነው የወረደው ሰው። ስለዚህ ሐሙስም ምንም አላረኩም ነበረ። በጣም ኤክስፔክት አድርጌ የነበረው አርብ ነው ስሉ ይሄኛውም ኤክስፔክት በጣም ለምን አርብ እንዳረኩ ልንገራችሁ እና ደግሞ ኦል ደ ዌይ ቲፒ ነክቷል። አብሊቭ ምንም ስህተት አልሰራውም፣ ግን ለምን አርብ ይሄንን ሙቭመንት ኤክስፔክት እንዳረኩ ልንገራችሁ። ከሐሙስ ጀምረን ከ4 ሃወር ጀምረን እንሂድ። ያኛው ልክ እንዳልኳችሁ ያ ዳምፕ ከተፈጠረ በኋላ እዚህ ጋር ምን አለ? ያ ዳምፕ ከተፈጠረ በኋላ የመጀመሪያ ፊቦናቺችንን አውጥተን እንለካለን። ስንለካ 50 ሚኒት የቱ ጋር ነው? 50% እዚህ አካባቢ ነው። ከዚህ ቀጥሎ ምን አለ? ቢግ ፌር ቫልዩ ጋፕ 4 ሃወር ፌር ቫልዩ ጋፕ። ወደ ሴል ራሱ ከመምጣት ከፈለገ ኢኩሊብረም ጋር ይመጣና ዳምፕ ነው የሚያደርገው። ኢትስ ቤዚክ ትሩዝ ነው። እሺ 1 ሃወር ላይ እንሂድ። 1 ሃወር ላይ ምን አለ? ሊኩዊዲቲ እንዳለ እነዚህ ኦል ደ ዌይ ያሉ ሊኩዊዲቲዎች ናቸው። ከዚህኛው ፌር ቫልዩ ጋፕ ጭምር ፊል መደረግ አለባቸው፣ ሊኩዊዴት መደረግ አለባቸው። 5 ሚኒት እንግባ። 5 ሚኒት ላይ ደግሞ ምን አየው? እዩት። ኢት ኢዝ ሲምፕል ኤግዛምፕል ኦፍ ምን ክሊር አንድ አድርጌ ላሳያችሁ። ሲምፕል ኤግዛምፕል ኦፍ እዚህ ጋር ምን አለ? አኩሙሌሽን። ይሄ ምንድነው? ማኒፑሌሽን። ይሄ ምንድነው? ዲስትሪቢዩሽን። ኦል ደ ዌይ ሃይ አይ ነው ይሄ ሙቭመንት እንደሚፈጠር አውቃለሁ፣ ግን የቱ ጋር ነው ይሄ ሙቭመንት የሚፈጠረው የሚለውን ነው ፊገር አውት ማድረግ የነበረብኝ። ምን ማድረግ ጀመርኩ? ልክ 50 ሚኒት ላይ ይሄንን እንትን ፈጥሯል። ከዛ እንደምታዩት እዚህ ጋር ኢንቨርሽን አለ። ፌር ቫልዩ ጋፕ ሪስፔክት አድርጎት እየሄደ ነው። ድጋሚ ከብሬክ ስትራክቸር በኋላ ፌር ቫልዩ ጋፕ ሪስፔክት አላረግም ኦልሞስት አድርጓል። በቦዲ አይደለም ምን እንደተፈጠረ ልስረዳችሁ። ልክ ከዛ እኔ የምስጠብቅ የነበረው በቃ ልክ እዚህ ጋር አካባቢ ማርኬት ኦፕን ሲሆን ላይክ ቱ ደ ዳውን ሳይድ መጥቶ እዚህኛው ፌር ቫልዩ ጋፕ ላይ ሪያክት አድርጎልኝ እንዲሄድ ነው እኔ ልስጠብቅ የነበረው። ከዛ 50 ሚኒት ላይ ገብተን 5 ሚኒት ላይ ገብተን ደግሞ የተፈጠረውን ላሳያችሁ። 5 ሚኒት ላይ ስንገባ ያው ታይም ፍሬም ፍራክሽናል ስለሆነ ምንም ኖርማል ነው። እንደዚህ ፌር ቫልዩ ጋፖች እንዳለ ሊኩዊዲቲ አሉ፣ ኢንጂነር ተደረገ ይላል ሊኩዊዲቲሽን እንደዚህ እንዳለ አይ ኖው በቃ እንትን እንደሚደረጉ። ግን የኔ ጥፋት ምንድነው? ልክ ኒውዮርክ ኦፕን ሆኖ መሀል ላይ ነው ኒውዮርክ ላሳያችሁ። ኒውዮርክ ኦፕን ሆኖ እዚህ አካባቢ ነው እና ልክ በቃ ኒውዮርኩ ላይ በኒውዮርክ ይሄን ስፓይክ የፈለኩት ኒውዮርክ ላይ ነበረ፣ በጣም ስፓይክ አድርጎ እንትን እንዲል ማለት ነው። ግን በዛ ኒውዮርክ ታይም ላይ ይሄን ስፓይክ አልሰጠኝም። ከዛ ይልቅ ምን ሰጠኝ? ማኒፑሌት ነው ያደረገኝ እኔ ላይክ ከዛ እዚህ ይሄውና 930 እዚህ ጋር ነው ኦፕን ተደረገ ፕራይስ። ከዛ ልክ ኦፕን እንደተደረገ ከ15 ደቂቃ በኋላ ወረደ። ይሄ 1 ሚኒት ላይ ባረገው በጣም አሪፍ ነው። ለምን እዛ ላይ ነበረ ሁሉንም ነገሮች ያየሁት ይሄውና ምንድነው የተፈጠረው? ልክ ማርኬት ኦፕን ሲሆን ምን ተደረገ?
እንደምታዩት ወረደ። አንዴ ላጥፋላችሁ። ማርኬት እዚህ አካባቢ እንደምታዩት እዚህ ጋር ፌር ቫልዩ ጋፕ አለ ያሰመርነው ቅድም። እዚህ ጋር መጥቶ ማኒፕሌት አደረገ። ከዛ እዚህ ጋር ትታያችሁ ኢንቨርሽን አለች። እነዚህን ተዋቸውና እዚህኛው ኢንቨርሽን ላይ ልክ ብሬክ ሲያደርገው ልክ ሪቴስመንት ሲያደርግ በቃ ይሄ ነውማ የኔ ኢንተሪ ነው እና አገኘሁት ኢንተሪን ብዬ ኢንተር ገባው ማለት ነው። እዚህ ጋር ተባክ ይሄውና። ከዚህ ይሄማ የኔ ኢንተሪ ነው በቃ ኢንቨርስ እንዳደረገው ኢንተር ያደርግ ገባው። ከዛ እዚህ ጋር ኦልሞስት ይዤዋለሁ። እዚህ ጋር ይሄንን ቴክስ ያደረገው ብሬክ ኢቭን ማድረግ ነበረብኝ፣ ግን እያየው ነበር። ልክ ይሄኛውን ቡል ቤር ካንድል ሳይ ቆይ ልጠብቀው ትንሽ ሜቢ መቶ ሊኩዊዲቲ ኢንተርናል ሊኩዊዲቲ አስወጥቶ ድጋሚ ሊወጣ ነው እየጠብቅ ቡም አድርጎ ቀጥታ ኤስኤል ነካ። አውዝ ላይክ በጣም ተናድጄ ነበረ፣ ግን ኮንትሮል ማድረግ ያለብኝ የኔን ሪስክ ማኔጅመንት ነው እንጂ እንትኑን አይደለም፣ ኦር አግሬሲቭነቱን አይደለም። ከዛ ፕራይስ ኦል ደ ዌይ አውት እንዳለ አስወጣን። እዚህኛው ፌር ቫልዩ ጋፕ ላይ ተንገጫገጨ። 3 ሚኒት ላይ ላሳያችሁ። ከዛ ምን ፈጠረ? ዋን ኦፍ ደ ግሬተስት የሆነውን ኤስኤምቲ ላይ ኤስኤምቲ እዚህ ጋርም ኦልሞስት ኤስኤምቲ ሰርቶ ነበረ። ኤስኤምቲ ላይ ኤስኤምቲ ድጋሚ ኤስኤምቲ ሰራ። ከዛ በኋላ እዚህ ጋር ያለውን ኢንቨርሽን ተጠቀመው። ኢንተር እዚህ አካባቢ ኦልሞስት እንትን ላይክ ሪስክ በጣም እዚህኛው ላይ በጣም እንትን ሆኜ ብዙ ሪስክ ነበር ያደረኩትና ትንሽ ሪስክ አድርጌ ቢሆን ኖሮ ይሄኛውንም ትሬድ ለመያዝ ይችል ነበር። እዚህኛው ኢንቨርሽን ላይ በገባ ከዛ እዚህኛው እንትኑን ኤስኤምቲ ላይ ባረገው ይሄንን ኤስኤምቲ ላይ ባረገው ከዛ ኦል ደ ዌይ ሃይውን ደግሞ እስከ መጨረሻው ሃይ እንዲህ ባረገው it might be the greatest trade። ግን ያው አስተምሮኝ ነው ሄደው። ለምን ከፌር ቫልዩ ጋፕ በኋላ ሊኩዊዲቲ ስዊፕ መጠበቅ ያለብኝ እና ደግሞ በጣም ቸኩዬ ነው ይሄ ሙቭመንት እንደሚፈጠር አውቄው በጣም ቸኩዬ ነው እንጂ ሜቢ እንትን ባረግ ኖሮ ማነው ስሙ ፔሸንት ቢኖረኝ ኖሮ ይሄንን ትሬድ ላገኘው ይችል ነበረ። ከዚህኛው ይልቅ ይሄንን ትሬድ ላገኘው ይችል ነበረ። ኢትስ ኦል አባውት ዘ ፕሮሰስ ነው። ፔሸንት ሆኜ ቀጣዩ ኔክስት ዊክ ለሚመጣው ወራቶች ቀናት በስነ ስርዓት እንደዚህ ፔሸንት ሆኜ አናሊዝ ማድረግ ሆነ በስነ ስርዓት እንትን ማድረግ ሆነ ምንም ማንም ሊያስቆመኝ አይችልም። ኦንሊ ትሬዲንግ ላይ ደግሞ እስካሁን ሪላይዝ ያደረኩት ራስህ የምታስቆመው ላይክ ከቸኮልክ አሁን ለምሳሌ ራሽ አይፈልግም ትሬዲንግ ላይ አሁን ላይ ዛሬ ላይ መስራት ያለብን ስራ ትንሽ ብትሆንም ስራት እንጂ ተቻክለ ወይንም ፈጥረ ማድረግ የለብንም ብዬ አስባለሁ እንደኔ አስተያየት። ለምን ዛሬ ራሽ ካረክ የቸኮለ አፍሶ ለቀማ የሚባለው ዛሬ ራሽ የምታረግ ከሆነ ወይንም ዛሬ በዲሲፕሊንነት ዛሬም ነገም ከነገ ወዲያም ደጋግሞ ከማድረግ ይልቅ ዛሬ መሮጥ የለብን ብዬ አስባለሁ። ለምን ደጋግመህ ብታረገው ሞር የተሻለ ነው። ለምን አንድ ኤክስፒሪየንስ ይኖራል ማለት። ግን ዛሬ ሮጣ የምታረገው ከሆነ አሁን ለምሳሌ አምናገነ ላይ ቸኩዬ ነበር ይሄን ኢንተሪ ገቦት፣ ግን ስቲል ኢትስ ጉድ ኢንተሪ። ሌላ ቀን ቢሆን ኖሮ ኢት ማይ ቢ ዘ ዋን ዩ ኖ። ግን ከዛ በኋላ ይሄንን እኔን ማኒፕሌት ካደረገ በኋላ ይሄንን ቢዩቲፉል የሆነ ትሬድም ሰጠኝ። ግን የዛን ሰዓት አወዝ ኤንገር ኤንድ ሪስክ ማኔጅመንትም ጥሩ አልነበረም። እዚህ ትሬድ ላይ 1% 1.2% ነበር ሪስክ ያደረኩት እንዳለ ሉዜን ሪከቨር ለማድረግ። ግን ጭራሽ ሉዝ ውስጥ ገባውና ላይክ ይሄን ቢዩቲፉል የሆነ እንትን ሰጠኝ። አይ ዋዝ ጀስት ላይክ እንደዚህ ማድረግ ይቻላል ወይ? ኢቭን የኛው ራሱ ኦልሞስት ቲፒ ሊነካ ነበር። ኢቭን አልገባነውም፣ ግን ብንገባው ራሱ ቲፒ ሊነካ ነበር። ግን ኢትስ ኦል አባውት ተረጋጋ። ምን ማድረግ ያለብን ነገር አርግ፣ ጀርናል አርግ። አምተን ማሰልፍ ነው። ግን የሆነ ሰዓት ላይ it might be happen the click point እዚህ ዓለም ላይ ኢትስ ኦል አባውት ዛሬ የምታደርገው ነገር ነው እንጂ ለነገ ዋስትና የሚሆነ ዛሬ ችላ ያልከው ነገር ነገ ዋስትና የሆነ። እንግዲህ ይሄ ነበር ዊካችን። በኔክስት ዊክ እንገናኛለን ጋይስ። ላቭ ዩ ኦል።